አንድን ነገር የምንለማመደው እኛ ላይ አውቶማቲክ እስከሚሆን ድረስ ነው። ለምሳሌ ሳይክል እንለማመዳለን እኛ ላይ አውቶማቲክ እስከሚሆን ድረስ። ከዛ በኋላ እንኖረዋለን እንጂ አንለማመደውም። ዋና እንለማመዳለን ከዛ በኋላ እኛ ላይ አውቶማቲክ ይሆናል። መቼም አንረሳውም፣ እንኖረዋለን እንጂ አንለማመደውም። ቋንቋ ለምሳሌ እንለማመደዋለን፣ ከተለማመድን በኋላ አውቶማቲካሊ ነው ከዛ በኋላ የምናደርገው ማለት ነው። እና የትኛውንም ነገር መለማመድ እንችላለን። ተለማምደን እኛ ላይ አውቶማቲክ እንዲሆን ማድረግ እንችላለን። ለምሳሌ እኛ ላይ ምንድን ነው አውቶማቲክ የሆነው? የሆነ አሪፍ ነገር ስናይ፣ የሆነ ሰው የሆነ ነገር አግኝቶ ስናይ ወዲያው የሚመጣልን ሐሳብ ምንድን ነው? ምንድን ነው አውቶማቲክ የሆነው? ይሄ ሌባ ነው ዘርፎ ነው የምንለው ነው? ዋው እግዚአብሔር ረዳው ነው የምንለው? ያንን የሰውየውን ድልና ስኬት የተለያየ ጭላሸት ነው የምንቀባው? ወይስ መጀመሪያ የሚመጣልን ሐሳብ ምንድን ነው? አያችሁ፣ ያ መጀመሪያ የሚመጣልን ሐሳብ እኛ ላይ አውቶማቲክ ሆኗል ማለት ነው። እና አውቶማቲክ የሆነብን ተለማምደ ነው እኮ። ሐሜት አውቶማቲክ የሆነው፣ አሉባልታ አውቶማቲክ የሆነው ተለማምደ ነው እኮ ነው፣ ኖረ ነው እኮ ነው። ካልቸራችን ቡና እያፈላን ቤተሰቦቻችን ሰማን አየን፣ ሲያሙ አየን፣ ቀጠልንበት፣ እየኖር ነው። መጥፎ የሆነውን ነገር እኛ ላይ አውቶማቲክ እንዲሆን ተለማምደን አሳድገን እየኖር ነው። አንዳንድ ሰው አውቶማቲክ የሆነ ምላስ ነው ያለውና ሰውን በቃ ነካ አርጉት፣ እስኪ ነካ ካረጋችሁት ነካ ተር ያደርግባችኋል። ሰምታችሁ ማታውቁትን ዘለፋና ስድብ ያስታጥቃችኋል። ያ ነገር እሱ ላይ አውቶማቲክ ስለሆነ ነው፣ በቃ ወዶ አይደለም። እና ልክ እንደዚሁ ዋና እንደምንማረው፣ ሳይክል እንደምንማረው፣ ተግተን ቋንቋ እንደምንማረው፣ መልካምነትን፣ ፍቅርን ልንማረው ልንለማመደው ይገባል እኛ ላይ አውቶማቲክ እስከሚሆን ድረስ። ሳይንስ እንደሚነግረን አንድን ነገር እኛ ውስጥ ለማስረጽ ያንን ልማድ ቋሚ ልማድና እውቀት ለማድረግ 200 ጊዜ ደጋግሞ መለማመድ እንዳለብን ይነግረናል። የተሰራ ጥናት ነው ይሄ። ግን ለመልካም ነገር ከሆነ ለምን 1000 ጊዜ ሳን ደግሞ በቃ ልክ ጥላቻን፣ ሐሜትን፣ ቅንነት ማጣትን በማህበረሰባችን ውስጥ ተለማምደ ነው ኖረ ነው። በቃ ይታማል። ማማት ኖርማል ነው፣ ለምደነዋል፣ ሱስ ሆኖብናል። ካላማን የዋልን በቃ አይመስለንም፣ በሰላም የዋልን የሆነ ነገር በቃ ራሳችን አጽድቀን አመናፍሰን ምን አድርገን ሌሎችን ካላደረግን በቃ ሌሎችን ካላሳነስን እኛ ትልቅ የሆነን አይመስለንም። ያ ምንድን ነው? እኛ ላይ ያ ነገር አውቶማቲክ ሆኖብን ነው፣ ተለማምደን ነው። ስለዚህ ልክ ያንን እንደተለማመድ ነው ፍቅርን፣ ይቅር መባባልን፣ መዋደድን፣ ቅንነትን፣ መረዳዳትን አውቶማቲክ እንዲሆን እኛ ላይ ተለማምደን ወይም ደግሞ ራሳችንን አስለምደን ከዛ በኋላ ሌላውን ነገር እየኖርነው እንደሆነ መልካምነትን፣ ቅንነትን ልንኖረው እንችላለን።